ፖለቲካ ለማውራት አይደለም፣ ነገር ግን በዚህ ሳምንት ያው ተነጋጋሪ ስለሆነ የገረፍ ላድርጎ ብዬ ነው። እና ጀዋር እንግዲህ ከኢህአዴግ ጊዜ ጀምሮ መልስ ይሰጣጡ ነበር፣ አንድ ሁለት ይባባሉ ነበር እና ከረጅም ጊዜ በኋላ ግን አሁን ሰከንድ ራውንድ በሚመስል ሁኔታ ተወራውረዋል። ያም እንግዲህ በብዛት ሶሻል ሚዲያውን ተቆጣጥሮ ስለነበር ዝም ብዬ ገረፍ ላድርጎ ብዬ ነው። የጀመረው እንግዲህ ጌች ነው እንግዲህ በመተቸት ነው ረፈው እንግዲህ እንዲህ በማለት ነው የተቸው ፔጁ ላይ ጀዋር ከዚህ በፊት አብይንም ቢሆን በመደገፍ ነው የምትታወቀው። ነገር ግን አሁን ላይ በጥላቻ ታውረሃል ፓርቲውንና ዶክተር አብይን ስለምጠላ ምናምን ብሎ በዛ ዙሪያ በጣም ከተናገረ በኋላ ነገር ግን አንድ ነገር መለየት ያልቻልከው ነገር አለ። እሱም የአገርን ጥቅምና የግለሰብን ጥላቻ። ወደፊት ህዝብ መወከል የሚፈልግ ሰው በህዝብ ጥቅም አይደራደርም፣ የሀገር ጥቅምን ሴንተር ማድረግ አለበት። ነገር ግን አንተ ይህ ሁሉ ሁለቱ ተደበላልቆብሃል አይነት ነገር በሚል በጣም አጣጥሎ ወርወር አድርጓል ማለት ነው። እንደሚታወቀው እንግዲህ ጀዋር መልስ ባለመስጠት ነው የሚታወቀው። ለረጅም ጊዜ ብትሰድቦ ብትረግሙ ብትል መልስ አይሰጥም እና ነገር ግን አሁን የጌች ሆኖበት ነው መሰለኝ አልቻለም። ከሰዓታት በኋላ እንዲህ በማለት እንግዲህ የመልስ ቤት በሱ በኩል ለመወርወር አድርጓል። እንግዲህ ፌር ለመሆን ነው፣ ፖለቲክስ ለማምራት ሳይሆን ፌር ለመሆን እንግዲህ እንዲህ በማለት ነው የጀመረው። ለየትኛው ግቾ ለአብራራ አላቅም ማለት አላቅም፣ ለየትኛው ግቾ ልመልስለት አለና እንግዲህ የጌቾን ቨርዥኖች በሶስት ፓርት ከፍሎታል። ቪዲዮን እዚህ ጋር ማየት ይቻላል። ያው ጀስት ፌር ለመሆን ግን እንደ መፈክር እነዚህ ሰዎች ደፍረው የሚወጡበት ሁኔታ መፈጠር አልነበረበትም። እንደ መፈክር እነዚህ መልእክቶች በአደባባይ የሚወጡበት ሁኔታ መኖር አልነበረበትም። ቢኮዝ እንዴት ነው ሁለቱ አንድ ቦታ ተጨማሪ ቤንዚን ሳያስፈልግ ለከባድ ቃጠሎ ምክንያት ሊሆኑ የሚችሉ እሳትና ጭድ የሆኑ አስተሳሰቦች አንድ መድረክ ላይ በ60 ሰዎችም በ6 ሰዎችም ይቀንቀኑ አደባባይ ላይ ወጥተው መታየታቸው አሁን ዞሮ ዞሮ የሥርዓቱ በሚፈለገው ደረጃ እነኚህን ነገሮች መዋጋት አለመቻሉን የሚያሳይ ነው። ይሄን ስል እንዳልኩት አብዛኛው ሕዝብ ዘንድ በሚሊዮኖች በሚቆጠረው ኢትዮጵያዊ ዘንድ ራስን በራስ የማስተዳደር መብት ጉዳይ ለቁማር የሚተው አይደለም። ለቁማር ስላልተተወም ጭምር ነው ባይዘወይ። አንደኛው እንግዲህ ይሄ ነው። ሁለተኛው ደግሞ ይቀጥላል ማለት ነው። ሁለተኛው ባይዘወይ በትንሽ አጋጣሚ በስህተት ትልቅ ቦታ ላይ ደርሰው ትልቅ አደጋ የሚያደርሱ ትንንሽ ሰዎች ምሳሌ ከፈለክ አብይ አህመድ ሁለተኛው ይሄ ነበር። እንግዲህ ሶስተኛው ደግሞ ደረጃ ጊዜ ተወስዶ ልንወያይበት የሚገባ ትልቅ ዶክመንት ስለሆነ ይሄንን ከንግግር በዘለለ ወደ ጽሁፍ ቀይረው ያቀረቡልን ጠቅላይ ሚኒስትር ማመስገን ፈልጋለሁ። ከዚህ በኋላ በመጨረሻው እንኳን ባላረፍኳት በትግርኛ ለግጭ ብቻ በሚገባ መልኩ ነው መሰለኝ እንግዲህ ጃ ለበዓል ትግርኛ ሲጽፍ የምናውቀው የሆነች ነገር ጻፍ አድርጓታል። እንግዲህ ይሄንን ይመስል ነበር። ፓርት 2 ካለው እንግዲህ ምናየው ይሆናል። ስለዚህ እንግዲህ ፓርት 2 ካለው እንቀጥላለን። ካልሆነ ያው ፌር ለማሆን በዚህ ያለውን ማለት ነው። እንግዲህ ይህን ቻናል ሰብስክራይብ ላይክ ማድረግ አትርሱ። እስቲ ወደ ሶሻል ሚዲያ በሰፊው ለማምጣት ሀሳቡ ስላለን እዚህ ጋር ሼር ላይክ ሰብስክራይብ አድርጉ። አመሰግናለሁ።